ሰላም ለእናንተ ይሁን። ሐኪሞች ጨካኞች ናቸው። ታማሚዎቻቸው ላይ ይጨክናሉ። ሰው አጠገባቸው ሲታመም ሲሰቃይ ምንም አይመስላቸውም። ኦፕሬሽን ሲሰሩ ሰርጀሪ ሲያደርጉ ምንም አይመስላቸውም። አይራሩም። ሰው አጠገባቸው ሲሞት ምንም ደንታ የላቸውም ይባላል። እውነታው ግን ይሄ ነው። ምስጢሩ እነግራቸዋለሁ። ዛሬ በይሁድ ቀን ብዙ ሰው በተለያየ ቦታ ያሳልፋል። አንዳንዱ ኳስ በማየት ሌላው በተለያየ መዝናኛ ቦታዎች ያሳልፋል። እኔ ደግሞ ደስ በሚለኝ የእግዚአብሔርን ቃል በማየት በማንበብ ውስጥ ማሳለፍ ስለሆነ ከእግዚአብሔር ቃል አንፃር ለሐኪሞችም ለሌሎች ሰዎችም በዚህን ዘመን በዚህን ጊዜ እጅግ በጣም አስፈላጊ የሆነውን ነገር ነግራችሁ ሐኪም ለምን ጨካኝ እንደሆነ በዛው እነግራችኋለሁ። የምነግራችሁ ከእግዚአብሔር ቃል አንፃር ነው። የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ እንዲህ የሚል ቃል አለ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደምጮህ ናስ ወይም እንደምንሸዋሸዋ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ይታገሳል፣ ቸርነትንም ያደርጋል። ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱንም አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስላመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል ይላል። እግዚአብሔር ይመስገን። እንግዲህ መጽሐፍ ቅዱስ እንደምነግረን እግዚአብሔር ራሱ ፍቅር ነው ይላል። ጌታ ኢየሱስ ክርስቶስም ፍቅር ነው። በዚህ ዘመን ለሁሉም ሰው ደግሞ የሚያስፈልገው ፍቅር ነው። ያለ ፍቅር በዚህ ምድር ላይ መኖር ከባድ ነው። ፍቅር ሃይማኖትን አይለይም። ፍቅር ለሰው ልጅ ሁሉ የተገባና የተሰጠ ስጦታ ነው። ጌታችን ኢየሱስ ክርስቶስ በምድር ላይ ስንመላለስ የሰጠን ዋናው ትእዛዝ አንድ ሰው ቀኛችሁን ሲመታ ግራውን አዙሩለት ብሎ ትእዛዝ የሰጠው ስለ ፍቅር ነው። እንግዲህ ከዚህ ቃል አንፃር ሐኪሞች ለምን ጨካኝ ይሆናሉ የሚለው ሐኪሞች ብዙውን ጊዜ ነፍስን በማዳን ላይ ትኩረት ያደርጋሉ። አንድን ሰው ለማዳን ባላቸው አቅም፣ ባላቸው እውቀት፣ ባላቸው ጥበብ ተጠቅሞ የቻሉትን ሁሉ ያደርጋሉ። ከዛ አልፎ ግን አንድ ሰው በተፈጥሯዊ መንገድ ወይም ደግሞ እጅግ በከፋ ህመም ምክንያት ህይወቱ ካለፈ ስላለፈው ሰው ብዙም አይጨነቁም። ሰው በህይወት እስካለ ድረስ ግን ያንን ሰው በእጃቸው ውስጥ ያለውን ሰው ለማትረፍ እጅግ ይረባረባል። ይሄ የፍቅር ውጤት ነው። ሐኪሞች አንዳንዴ አስታማሚዎችም ታማሚዎችም በተለያየ መንገድ በእነሱ ላይ ሲናገሩ፣ ሲነቅፏቸው፣ ሲሰድቧቸው እንኳን እየታገሱ የተሰጣቸውን ኃላፊነት ስራቸውን ይሰራሉ። ይሄ የፍቅር ውጤት ነው። ሐኪሞች አጠገባቸው የሞተ ሰው ስለሞተ ሰው ከመጨነቅ ይልቅ በህይወት ስላለው ሰው ይጨነቃሉ። ይሄም የፍቅር ውጤት ነው። የሚችሉትን ከማድረግ ውጪ የማይችሉትን ማድረግ አይጠበቅባቸውምና ሐኪሞች ጾታን ለይቶ አያክሙ፣ ብሔርን ለይቶ ቋንቋን ለይቶ አያክሙ፣ እድሜን ለይቶ አያክሙ።
ሃይማኖትን ለይቶ አያክሙ። አብዛኛውን ጊዜ እነዚህን ነገሮች እየለየ የሚያክም ሐኪም ካለ እሱ ትክክለኛ ሐኪም አይደለም። የራሱን ሃይማኖት ለመጥቀም፣ የራሱን ብሔር ለመጥቀም፣ የራሱን ነገር ለማድረግ የሚንቀሳቀስ ሰው ምክንያቱም ሰብአዊነት ለሁሉም ለየትኛውም አይነት ነፍስ ነው የሚያስፈልገው። የሕክምና መሪዎችም ፍቅርን መሰረት ያደረጋል። እነዚህን ነገሮች እንዳናደርግ ይከለክላል። ስለዚህ ሐኪም ጨካኝ የተባለበት ምክንያት በፍቅር ስለሚሰራ ነው። ሐኪም ባይጨክን፣ አንድን ሰው ለማትረፍ ባይጨክን፣ እናት አባት ዘመድ ደም እንኳን ለመስጠት በሚፈሩበት ጊዜ እሱ ግን እጁን ዘርግቶ ምላጭ ይዞ አንድ ሰው ሰርጀሪ ሲያስፈልግ ሆድ ወይም ሌላ ሰውነት ክፍል ቀዶ የሚጠግነው ፍቅር ስላለው። ሰው ሌላን ሰው ሲጎዳ ሊገለው ይሁን ጉዳት ሲያደርስበት ተረባርቦ ህይወቱን ለመታደግ የሚችለውን ሁሉ የሚያደርግ ሐኪም ነው። ይሄም የፍቅር ውጤት ነው። አንድ ሰው ራሱን ለማጥፋት መርዝ ጠጣ፣ ያ ውስጡ የገባው መርዝ እንዳይገለው የሚችለውን ሁሉ ለማድረግ የሚረባረብ ሐኪም ነው። ይሄ የፍቅር ውጤት ነው። ከዚህ ያለፈ ግን ሐኪሞች የሚጨክኑት ለዓላማቸው ነፍስን ለማዳን እንጂ ነፍስን ለማጥፋት አይደለም። አመሰግናለሁ።